ላይ የተዋህዶ ልጅ የለም። አንቺ ግን እዚህ ትር ብለሽ የአንቺን ጥፋት ለመሸማፈን እሷን እያልሽ ነው። የአንቺ ነው ጥፋቱ። ዮኒ ልጅቷ አልሸፈነ አንድ ጊዜ ያለችው አሲያስማለባት እኔም ደግሞ ስህተት አለብኝ ብላ ተናግራለች። ለማምለጥ አይደለም። ይሄን መልሽ። እሷ ይኸውልሽ አማልክትም ማለች ምንም ማለች ሌሎቻችሁ ልጨርስ መልሻ ይሄ እሷ አማልክትም ማለች ምንም ማለት ተሳሳተች አይደለ? በመጀመሪያ ከሆነ ማለት ነው አማልክት ካለች አማልክት ያልሽው ተሳስተሻል። አማልክት የለንም እኛ። አማልክት ማለት ጥንቁልና ነው፣ ባዕድ አምልኮ ነው ብሎ ማስተማር የአባት። ሁለተኛ ስለ አድኖ ከተናገረች ስለ አድኖ ማለት ይሄ ነው ብሎ መዘርዘር ሁለተኛ። ሶስተኛው ካልሆነም እንኳን ነቢዩ መሐመድ ለእኛ አናምነውም ቁርአንን አናምንም ብለሽ ብትናገሪ ሶስተኛ። ሶስት ነገሮች አሉ። አንቺ ግን የሄድሽው እነዚህን ሁላ ትተሽ ኖ ይነዋት እናንተ የምታምኑት ደፋሪ ነው ሴሰኛ ነው እያልሽ ነው የገባሽው። ይሄ ምኑን ያስተማርሽው? እስቲ ንገሪኝ፣ ምኑን ያስተማርሽው? እሱ ጥፋት እንደሆነ አይደለም ከሆነ ቆይ አንዴ ልጨርስ። ባቢ ማለች አይደለም። ተረጋጋ። ኦኬ ሚውት አድርጉልኝ፣ ድምፅ አታስገቡብኝ። እኔ ጋር አሁን ከቻልሽ እኔ ጋር አውሪ። እኔ ለመለስለትና ከዛ ካንተ ጋር እመጣለሁ። ሲጀመር እኔ ይሄን ቪዲዮ ስሰራ ማንም የኦርቶዶክስ ልጅ ያድነኛል ብዬ አይደለም። ኃላፊነቱን እኔ ራሴ ልወስድ ነው ያደረኩት። ገባችሁ? እምነቴ ስለሚቆጨኝ እዚህ ጋር ይሄን ዝጋይ ወይ ሌላው እኔ 3 አማራጭ በመልካም ጎን መመለስ እንዳለብኝ እሷም 2-3 አማራጭ በመልካም ጎን መመለስ እዚህ ደረጃ ማያዳርሰን ነበር። ምን ካልከኝ አንደኛ ብዙ ኦርቶዶክስ ልጅ ጓደኞች አሏት፣ አስጠፉልኝ ማለት ትችላለች። ሁለተኛ በሰላም መንገድ እኔ ስለማላምንባቸው አስጠፉልኝ፣ ምንም ሌላ ዝርዝሩ ሳትገባ ማለት ትችል ነበር። ገባ? ይሄ ሁሉ አልፋ መጣ እኛ ማናመልከውን አማልክት ብላ ስዕል አድኖን አራክሳ ማለት የለባትም። የኔ ጥፋት ስመጣልኝ አዎ ደፍሯል ያልኩት ጥፋት ነው፣ ሴሰኝነት ያልኩት ጥፋት ነው። ይሄ ሁለቱ ለአራተኛ ጊዜ ልድገምልህ ጥፋት ነው። ይሄ ጥፋት ደግሞ እስከ መጨረሻው የሚያስከፍለኝን ዋጋ እቀበላለሁ። ተግባባን? የኔንም የእሷንም ጥፋት እየነገርኩ እንጂ እኔ ብቻ ነኝ እኔ ትክክለኛ ነኝ እሷ ብቻ ነው ጥፋተኛ እያልኩ አይደለም። ከሁለታችንም ጎን ጥፋት አለ እያልኩ ነው። ከተረዳኸኝ ማለት ነው። ምናልባት ለወንድማችን ላልጋዚ ጊዜ ብንሰጠው ጥሩ ነው። እኔ ቅድስትዬን መጠየቅ የምፈልገው እውነት አሲያን የምታደንቃትና የምትከተላት ብዙ መልካም ነገር እንደምትናገር የሚሳደቡትንም መስመር እንደምታስይዝ የራሷን እምነት ተከታዮችም እንደምትገስጻት ስትነግረን ነበር በአፏና እኔም አሲያን ማቃት እንደዛ ነው ማለት መልካም ሀሳቤ ስህተት የሆኑ የራሳቸውን ነገራቱ እንዲያታርጉ እያለች የምትናገር እህት እንደሆነች አውቃለሁ። ያንን ነገር ቅድስት ኪዳነ ምሕረት እህታችን አረጋግጣልናለች። ምናልባት እንደው ያንን ሁሉ ነገር የሚሳደቡትን ስትከለክልልን እንዲያታርጉ እያለን እኔ በቤቷ ገብቼ ብዙ ግን ጊዜ ብሰማለሁ። የሚጎረብጠኝ ነገር የለም። የሚሳደብ ነገር ወይም ደግሞ ይህንን እምነት አታካርጉ የሚል ነገር ስትናገር ሰምቻት አላውቅም። እነዚህን ነገሮች ስለምናይ ከግማሽ በላይ ኦርቶዶክሶች ልንከተላት እንችላለን። ምናልባት እኔ እንደ አንድ እህት ቅድስትን መጠየቅ የፈለግኩት ቅድምም እቺን ስህተት እንኳን ብትሳሳት እውነት 100% ስህተት ነው ብለን ብናምን ከዚህ በፊት ያደረገችው መልካምነት ከዚህ በፊት የሚናገሩትን መስመር የምታስይዝልንን ነገር እንደ ውለታ አይቶ በንዴት መጥቶ ቪዲዮ ሰርቶ እሷን ለማስረዳት መሞከር ነው የሚቀለው። ለእሷስ ፍቅር አክብሮት ካለን በውስጥ መናገር ነው የሚቀለው። እቺን አንድ ለመጠየቅ የፈለግኩት ጥያቄ ነው። እውነት በእንደዚህ አይነት ምልልስስ ደግሞ ሃይማኖታችንን የተሻለ ደረጃ እናደርሰዋለን ወይ? እኔ እንደዚህ በቁጣ መልሱ ለሚጠየቁት ጥያቄ በእንደዚህ ኖር ባለው ነገር አስተምሩ ምትል ቤተክርስቲያን ውስጥ አላደግኩም። እኔ አንቺ አትወክኝም በመለሽው መልስ እኔ እንደ አንድ ግለሰብ ነው ማወራው። በመለሽው መልስ በተሳሳተ መንገድ የገለሽው ነገር እንደ አንድ ኦርቶዶክስ እኔን አትወክኝም፣ ስህተት ነበር። ያንን ነገር አንቺ እንደተመቸሽ ተረድተሽው መመለስ መብትሽ ነው። የግለሰብ ሐሳብን ንግግርሽን ላከብር እችላለሁ። እንደ አንድ ኦርቶዶክስ ግን ይዞ የመጣው ነገር እምነቴን መስመር የሚያስት እውነት ነው። በቃ የተጠየቀው ሌላ የመጣንበት መስመር ሌላ
አሁን ማሞ ሌላ መታወቂያ ሌላ ነው የሆነው። ሰንበድ የሆነ ነገር ስለተነሳ ለዛ የሚመጣጠን ምን እንከል ልንገራቸው ተብሎ የተዘጋጀ እንጂ ለማስተባበል የተደረገ መልስ አይደለም። ምናልባት ከኔ ባነሰ መልኩ እኔ ምንም የእግራቸውን እጣቢ ማላቀው መላከ መንክራት እዚህ ጋር አሉ። እሳቸውን ሰምቼ ማለት ምን ማድረግ እንዳለብን በትቺ እህቴ እኔ እንደ አንድ ወንድም የምነግርሽ እምነታችን የተሻለ የምናደርገው በመከባበር በመዋደድ ልዩነትን በማጥበብና እውነት ቃሉን በመናገር እንጂ መልስ በመመለስ አይደለም። እኔ ይሄ የግሌ አስተሳሰብ ነው። አባታችን ረጅም ሰዓት ቁጭ ብለዋል። እሳቸው እንዲያወሩ እድል እሰጣለሁ። ሁላችሁንም በኩል ፍቅር ወዳችኋለሁ። ቅድስት ኪዳነ ምሕረትዬ ለእምነትሽ ያለሽን ተጋድሎ አደንቃለሁ። ነገር ግን በተሳሳተ መንገድ እንድትሄጅብኝ አልፈልግም። እንደ አንድ ወንድም የምነግርሽ ቃሎቹን ብንማማር መልካም ነገሮችን እኛው እያወራን ብንመጣ ይሻላል ለሰዎች ከምንመለስ። ስለዚህ በእናንተ የተነሳው ጉዳይ ብዙ ሰዎችን መስመር አስቷል። እነዚህ አይነት መልሶች ደግሞ ቦታቸው አይደሉም። ለሁሉም ጥያቄ ለተባለውም ጥያቄ የሚመልሱ አባቶችም ቤተክርስቲያንም አለንና የሰዎች ላይ ሄደን ለማመሳከር የምንሄደውን ነገር ብንተው ጥሩ ነው። ቲክቶክ ላይ የተቸገርነው አሁን እንትና እንዲህ ስላለች ተብሎ ኔጌቲቭ ነገር ተቆርጥሮ ከዛም በኋላ ለማስረዳት ወይም ለማስተር የሰፈር የምናደርገው ነገር ነው። እምነቱ ሙስሊሙም ክርስቲያኑም ፕሮቴስታንቱም ክብር ስላለው ለብዙ ሚሊዮን ተከታዩ እያሰባችሁ የምትሰሩት እንጂ ለግለሰብ የምትሰሩት አይሆን። በውስጡ ተነጋገሩ። እንደዛ ካሰባችሁ ሚዲያ ላይ አታውጡት። ምክንያቱም እኔ የሌሎቹን አክብሬ የምኖር ሰው ነኝ። የኔም እንዲነካብኝ አልፈልግም። ሌሎቹ ሲሳሳቱ ትላንትና እንቀጥቅጦኝ እኔ ኢዮዳብን እስከዛሬ እንድጣላውና እንዳቆም ያደረገኝ በእምነቴ ስለመጣ ነው። ከዛ ውጪ ምንም ጉዳት አልነበረውም። እንደዛ የተንቀጠቀጥንበት ጉዳይ ዛሬ መልክ ቀይሮ ሲመጣ ደግሞ የኔ ሲሆን ነው ማለት መቻል አለብኝ። ስለዚህ በዛ መልኩ ብንሄድ ደስ ይለኛል። ባቢዬ ስላስገባኝ ስላከበርከኝ አከብራለሁ ወንድሜ። ዮኒም ቴንኪው ወንድማችን አልጋዚም። ቅድስትዬ በውስጥ ባወራሽ ደስ ይለኛል። እንደ አንድ ኦርቶዶክስ ወንድም አይዞች፣ ያለውን ነገር በመረጋጋት አስረዱ። ሁላችሁንም በእግዚአብሔር ስም አመሰግናለሁ። ቻው። በዚህ አጋጣሚ እኔ ባቢን በጣም ማመስገን ፈልጋለሁ። አንዴ እኛ ቤት መመሰጋገን የለም ምናምን ባቢ ለምታደርገው ነገር ብዙ ጊዜ አንተንም ዱዌት ሳረግ ታየኛለህ። ክበርልኝ። መልካም ነገሮች ትሰራለህ። በተዋህዶነት የምታደርጋቸው ነገር አብዛኛው ጊዜ መልካሞች ናቸው እና እንዳንተ አይነቶች በመረጃ እያደረጉ ሳይሳደቡ በደንብ አድርገው ለጥፈው በስነ ስርዓት የተባሉትን ይሄ የሚለው ይሄ ነው ይሄ የሚለው አንጻራዊ በዛው ነገር ላይ ነው አንተ የምትመልሰው። ገብቶሃል? ባሉ ነገር ላይ ነው አንተ መልሰ እዛ ነገር ስለዚህ በዛ ነገር ላይ እግዚአብሔር ያክብርህ። በእውነት እግዚአብሔር ይጠብቅልኝ። መሆን ያለበት ቅድስት ለወደፊት ብዬ የምነግርሽ እናቱ ስለ ምንድነው ያለችው አማልክት ላለችው ሌላም ነገር ላለችው ስለሱ በደንብ ብታስረጅልኝ የተዋህዶ ልጆች በሙሉ ባመሰግንሽ ውፋይ እንደው አንቺ ትችያለሽ ብሎ ትልቅ ነገር ባረገልሽ። ገብቶሻል? ስለ አድኖ መጽሐፍ ቅዱስ ይሄን ነው የሚለው። አንቺን ባታምኚው እኛ እናምናለን። ፓወር የላቸውም ያልሽው ስለ አድኖ ይሄን ይላል። አማልክት ማለት ደግሞ ትርጉሙ ይሄ ነው። ስለዚህ የምወድሽ እህቴ ከእንግዲህ በኋላ ይሄን ነገር ባቲ መልካም ነው ብለሽ ብትይ አንድ ሰው አንቺን ሳይናገር አክብሮሽ ሰማይ ሰቅሎ ሲያመሰግንሽ እና ጥሩ እህት ነሽ እንደዚህ ነገር ይበረታታ እንል ነበረ። ከርዕሱ ጋር የማይጋይ ነገር ስለሆነ ነው ሰው ያመመው። የተዋህዶ ወንድሞች የፈለገ ነገር ቢሆን ለግድያ አሳልፈን አንሰጥሽም፣ የፈለገ ብትሳሳት ለግድያ ለምን አይባልም ብለን የመጣንበት መሳሳት ሰው ይሳሳታል፣ አይሳሳትም፣ አያወጣኝም። ግን ለሚቀጥለው ልንገርሽ፣ የሆነ ሰው የሚሰማሽን ነገር ከተናገረ እሱን የሚያነጽ እሱን የሚያስተምር ነገር ማስተማር እንጂ በአንጻሩ እሱ እንደዚህ ስላለኝ የእሱ ሚስጥር ላውጣና እንደዚህ ላድርግ የሚባል የተሳሳቱ ነገሮች ይዞ መምጣት ህዝብ እንደሚያጋድል እያየሽው ነው። ትምህርት ተወስጂበታለች ብዬ አስባለሁ። ትምህርት ይሆንሻል ብዬ አስባለሁ። ሌላው መጠየቅ ጥሩ ነው። አሁን ባቢ የሚያደርገው የማያውቃቸው ነገሮች ቢኖሩ ራሱ አባቶችን ጠይቆ ትክክለኛ መረጃ ይዞ መጥቶ ነው የሚፖስተው። ገብተሽ ይው ስለማይሆነው ገብተሽ ማየት ነው። ጠይቆ የራሱንም አክሎ አንብቦበት በዛ ነገር ላይ በቂ ነገር ሰጥቶ የሚሄድ ልጅ ነው። አንቺም መማር ካለብሽ በራስሽ ሳይሆን ወንድሞችና እህቶች ብታማክሪ እርግጠኛ ነኝ እንደዚህ ብለሽ ፖስት የሚይዘዋል።
በስሜት የሚመጡ ነገሮች ናቸው። ስለዚህ እነዚህ ነገሮች እንዳይደገሙ ማድረግ አለብን ብዬ አስባለሁ። አመሰግናለሁ። እሺ ለማንኛውም እኔ በሰራሁት ቪዲዮ ለሰከንድ አልጸጸትም። ምክንያቱም ብዙ ጊዜ በእምነታችን እየቆሰልን ስለኖርን ህመሙ ይገባኛል። ገብተዋል። ምናልባት ለአንዳንዶቻችሁ ላይ ገባችሁ ይችላል። እኛ ግን ብዙ ነገር እናሳልፈናል። ስለዚህ እሷ በመልካም ብትመጣ ኖሮ በመልካም ልንመልስላት እንችላለን። ብዙ ጊዜ እኛን ሲያንቋሽሹን ዲዩት እያደረግን በመዝሙርም ይሁን በተለያየ መልስ ሰጠናል። ያ ግን ፍራቻና አንገትን መድፋት እያስከተለ መጥቷል። ስለዚህ የመጣውን ጥያቄ እንዳመጣጡ እንድንመልስ ተገደናል። ለማንኛውም እኔም አንተም አንድ የተዋህዶ ልጅ ነን ስለነበረ ብዙ ነገርን ብለሃል። እንደ አንድ ወንድም የነህ አመሰግናለሁ። ተገደናላት በይ ተገድጃለሁ በይ አስጨርሰኝ። በመሀል አትክተቺናኛል አስጨርሰኝ እባክሽ። እኛን አትክተቺ። አንቺ ነሽ የበለሽ። አንተ ላትገባ ትችላለህ። አውሮፓ ነው ያለው። የመለሰ የለም። ኦኬ ሌላ ሰው አለ እንዴ? ተገደናላት በያኛ ይሁን። በቃ ከኔ ጋር እናቁምና አባታችን አትጨምሪኝ። እኔንም ባቢንም ከኔ ጋር እናቁምና አባታችን ባቢ ነገራት የሚገባት እራሷን ወክላት ምን መሰለህ እስኪ እኛን አስገቡን። ከዚህ በኋላ ከአንተ ጋር ማውራት አልችልም ዮኒ። ምክንያቱም ዮኒ አስጨርስ። በመሀል እኔ አንዴ አውርቼ አባታችን ይወላ ማንኛውም አንዴ እኛ አትበያ። እኔን አትወኪኝም አንቺ። እኛ አትበይ። ተገደናል አትበይ። እኛን አትወኪም። ራስሽን በይ። አልወክልህም። እኔ ሆኔ ይሄን ማለት መብት አይደለም የሰራው ሲጀመር እኛ ተገደናል ስትይ የተዋህዶ ልጅ አንድ ነገር ልንገርህ። እኔ የክርስቲያናዊ ግዴታ ስላለብኝ እንጂ የሰራሁት አንተን ወይ ፓፒ ወንትናም ብዬ አይደለም። እኔ እንደ አንድ ክርስቲያን ስለሚያስገድደኝ የእምነቴ መደፈር ስለሚቆረቆረኝ ነው የሰራሁት። እሺ እንጂ አንተን ወንትናን ወክራለሁ ያለ የሰራሁት ይሄን ነገር እንደ አንድ ክርስቲያን የክርስቲያን ግዴታ ስላለብኝ ነው። ይሁን እኔ ከዚህ በኋላ ካንተ ጋር ጨርሻለሁ። ቦታ ነው የሚለው አምጫ የሚለውን መልስ ተሳደቡ ነው የሚለው ግዴታ አለብሽ የሚለው ወይም ሲመጣ ቀኝን ስት የሚል እምነት ነው ያለን። የት ቦታ ነው ግዴታ አለብኝ የምትይው? የቱ ነው ያስተማረሽ? ምንድን ነው የምታወሪው? የትኛው ትምህርት የተለየ ትምህርት አለሽ እንዴ? እስቲ ግራን ሲመጣ ቀኝን ስት የሚል ክርስቶስን ያስተማረሽ አንቺ ግዴታ አለብኝ እንዴ መመለስ እንዴ ማድረግ ያለሽ መልሻት አለ። የትኛው ትምህርት ነው? የትኛው መጽሐፍ ቅዱስ ነው የሚልሽ? ኦኬ የትኛው ልመልስልህ። ተረጋጋ። መልካም ግራን ሲመጣ ቀኝን ይጥላልና፣ ስለዚህ አንተ ግራን ስለመጣ ቀኝን ስለሚሲሰጥ ቤተክርስቲያን ሄዳ ሲያፈርሱ ቆመ ልታያቸው ነው ማለት ነው። ጥቅሱ ሲጀመር ለማንና ለምን እንደተጠቀሰ ጥቅሱ ለሰው እንጂ ለሃይማኖት አልተጠቀሰም። እኔ ጋር መጥተው አንድ ሰው የፈለገ ቢያደርገኝ ምናልባት ክርስቲያን ተከታይ የክርስቶስ ተከታይ ከሆንኩና ወንጌል ነው የማውቀው ከሆነ ቢገፉኝ ልገፋ እችላለሁ እንጂ ልበቀል አልችልም። በቀል የክርስቶስ ስለሆነ። በሃይማኖት ከሆነ ግን እስከ ሰማዕትነት መታመን አለብን። ለምን ታዲያ ሐዋርያቶች ተዘቅዝቀው እስከ መሰቀል ደረጃ ደረሱ? ይሄ ጥቅስ ለእምነት ከሆነ ይሄ ጥቅስ ሲጀመር እምነት ውስጥ የሚገባ አይደለም። ከእኔና ከአንተ የበለጠ አባቶች ስለሚያውቁ አባቶች ያብራሩብን። ከአንተ ጋር ግን ሊበቀኝ ሆኒ ይሄ ነገር ግን ለአሲያ አይገባትም። አሲያ የመጀመሪያው ነው በዚህ ጉዳይ በእንደዚህ አይነት ነገር በኦርቶዶክስ ነገር ስትናገር። ወይ አንዴ ላውራ፣ እስካሁን ሰምቼሻለሁ። ነገር ቢያደርጉ ሰማዎች እስካሁን አባቶች እናገሩ። መልካም ጊዜ አባቶች ቃሉና እነሱ እጅ ላይ እንዳይጥላቸው ጠላቶቻቸው ይጸልያሉ። በሶሪያ የከተማ ውስጥ ውጊያ ሩሲያ የካናዳና የአሜሪካ ኮማንዶዎች ያልቻሏቸውን አሸባሪው የአይኤስ ሰንሰለትን በጣጥሰውና ደረማምሰው ሩሲያ በሶሪያ የተካፈለችበትን ዘመቻ አሳክተው የበሽር አልአሳድን ስልጣን በማጽናት ሶሪያ እንደ ሀገር እንድትቀጥል በማስቻል ረገድ የቼቼንያ ጀግና ኮማንዶዎች ገድል በደማቅ ብዕር የተጻፈ ነው። እነዚህ የተራራና የከተማ ውስጥ ውጊያ አናብስት የሆኑት የቼቼንያ ኮማንዶዎች ሩሲያ በጣም የምትመካባቸው እንቁዎቿ ናቸው። በተለይ በማሪዮፖል ዶንባስና ዶኔስክ የሰጠቻቸውን የቤት ስራ ሁሉ በሚገባ ያሳኩ፣ በውስጣቸው የጀግንነት ደም የሚንተከተክባቸው መሪያቸው በቭላዲሚር ፑቲን እጅግ የሚወደዱና የሚከበሩ ናቸው። ሩሲያ በፌዴራል ስርዓት የምትመራ ሲሆን ቼቼንያ ከሩሲያ 22 ራስ ገዞች አንዷ ናት። እዛ ውስጥ ግን መከባበርና መተዛዘንን መርሳት የለብንም ያለው። እባካችሁ የማላምንበትን ነገር እናንተ ከምታምኑበት ነገር ጋር አድርጋችሁ የለቀቃችሁ ሰዎች አጥፉልኝ እባካችሁ። ይህን ያለችው
ይህን ለተናገረሽ ግን አግራ ነብያችንን ነው የተሳደበችው በአስጠያፊ ቃላት። እኔ ደግሜ ለመናገር የሚቀፈኝ እኔም እኮ በዓለም ላይ ቢሊየን ሙስሊም ብትጠይቋቸው እነዚህ ስዕሎች አያዲኑም ብሎ ነው የሚያምነው። አይ እነዚህ ስዕሎች ለምን አያዲኑም ማልሽ ተብላ ነው እንግዲህ እህታችን እየተወቀሰችና ነብያችን ለመሰደብ ምክንያት የሆኑት። እነዚህ ስዕሎች እኮ ያዲናሉ ካለች እኮ ኦርቶዶክሳውያን ነው እኮ መስቀል ነው አንጠልጥላ መሄድ ያለባት። እንዴት አታዲኒም አልሽ ብላችሁ ለጠየቃችሁና ለምትሳደቡ ግን እኔ በተዘዋዋሪ መልሸን እናንተን ልጠይቃችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ አይደሉም ብላችሁ ስትናገሩ ስድብ ነው ማለት እኮ ነው። እንዴት እኛ ነብይ ናቸው እያልን ለዓለማት እዝነት ተደርገው ተልከዋል እያልን እንዴት እናንተ ነብይ አይደሉም ትላላችሁ ብለን እናንተን መልሰን ብንጠይቃችሁ ምንድነው የሚሆነው መልሱ? በእምነት ማስገደድ ማለት ነው። ስለዚህ እህታችን እነዚህ ስዕሎች ምንም የማድረግ ስልጣን አላቸው ብዬ አላምንም። ፎቶን ከነዚህ ስዕሎች ጋር አቀናብራችሁ በመዝሙር አትልቀቁብኝ። ለእናንተም ሃይማኖታችሁ አላችሁ፣ ለእኔም ሃይማኖት አለኝ። እንደ ሀገር ግን ተከባብረን ተቻችለን አብረን መኖር እንችላለን። ነገር ግን በእነዚህ ስዕሎችን ያላምንም፣ ምንም የማድረግም ስልጣን የላቸውም ብዬ ነው የማምነው አለኝ። መብቷ ነው እኮ። የአንተ ነብዩ መሐመድ ነብይ አይደሉም ስትል መብትህ ነው ብለን ዝም አይደልን እንዲያል ነው። ቁርአን ያላህ ቃል አይደለም ብለህ ስትናገር ዝም እያልን አይደል እንዴ? ለምን? መብትህ ነው። ሰው የመረጠውን ነው ሃይማኖቱን የሚከተለው። ስለዚህ እህታችንን እነዚህ ስዕል አድኖ አድኑም አልሽ ተብላ ነብያችንን መሰደቡ ነው ያመመን። እንድታውቁልን የምንፈልገው ይህን ነው፣ ነገር ፍለጋ አይደለም። ለእህታችን ኢቱ ስለ አድኖ ለነሱ አያድንም፣ ለነሱ አይሰራም። ለነሱ ኢየሱስ ክርስቶስ ነብይ እንጂ ጌታ አይደለም። ለኔ አያድኑም፣ ለኔ ኃይል የላቸውም ነው ያለችው። ለሷ የላቸው፣ ለሚያምኑት ብቻ ነው ኃይል ያለው። ይሄንን ብለን ደግመን እንዲያው ለሷ አሁንም የላቸው። በንጽጽርም ሲያስተምሩ ወንድምና እህቶቼ እዚህ ጋር ያሉት ነገርን ልንገራቸው። 4 ነጥብ ብሎ ዘርዝሮታል። ልንገራቸው። በንጽጽር ሲሰሩ እስልምና ቤት ስትገቡ ስለ ኢሳ ኢየሱስ ክርስቶስ ሲያስተምሩ ነብይ ብለው እንደሚያስተምሩ አምናችሁ ግቡ። ነብይ አይወልድም አይዋልድም፣ ነብይ ነው። በዛ ነገር ነው የሚያምኑት። እባካችሁ ቆም ብላችሁ አስቡ። ለእሷ ለመላው ሙስሊም አሁንም ልትገቡላችሁ ተቃውሞ ይገባል። ለመላው ሙስሊም ለመላው የተዋህዶ ልጆች የምነግራችሁ ሙስሊም የተባለ በሙሉ በስለ አድኖ አያምኑ፣ በኢየሱስ ክርስቶስ ጌትነት አያምኑ፣ በድንግል አማላጅነት አያምኑም። ይሄን ካመናችሁ ነው የምትገቡት። ስለዚህ እኔን ያለችው እኔ አላምንበትም፣ እኔን አይመለከተኝም ያለችው ያ ማለት ይቅርታ የሚያስጠይቅ አይደለም፣ ትክክለኛ ነገር ነው ያለችው። ዝም ብላ ባልተሳሳተችው ተሳሳች ብለሽ እመኝ ማለትማ እማይሆን ነገር። ባልተሳሳተችው ባልዋሸችው ሀቂቃዋንማ ለምን እንወስዳለን? ማኛ እንደዚህ ለካ ቁም ነገረኛ ሰው ነው። የምር በጣም ጀግና ተብሎ የሚደረግ ነገር ከዶ በጣም ጀግና ሴት ነች ሀቂቃ ማለት ነው። ማንም ሰው ይላል አይደለም እንኳን እዚህ ጋር የሰው ሃይማኖት ልትሰድብና ልታንቋሽሽ ይቅርና እዚሁ ሀቢያ ምናምን ሰለፊያ ሲሉ ሲከፋፈሉ እንኳን ያንን እንኳን እኛ ውስጥ ያለው ነገር እንኳን የማታደንቅ ሴት ነች። ለሙስሊም አድሉ። ስለዚህ በዚህ ነገር ላይ ባልተሳሳተችው ይቅርታ ጠይቂ ማለት ሃይማኖትሽን ቀይሪ እንደማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ወደ ተከበራችሁ ሀገሬ ልጆች